ልጄን አረገዝኩት። አስረት እንግዲህ ሲጀመር አላረገሽም። አርግዘሽ መተሽ ከሆነ ደግሞ ሂጂ ላይ ልጅሽን አባት ፈልገሽ አምጪ። አንቄ ለምገርሽ አውጪ። ማን እንደሚገድል ላሳይሽ። ወፈረ መሰለሽ እንዴ? መሰለሽ ወይ መሰለሽ ወይ በጣም ታውቂያለሽ። ጠበቃ ህግ አውቃለሁ እያለ የሰው ሚስት የሚያማግጠው ሂጂ። ማንም እንዳይከተል አሳየዋለሁ። ሞገስ እንዳትከተል። ቅድስት ብሩክና ማህሌትን ተበቅላቸው ነበር። ብሩክ ለማህሌት ተደርቦ ቅድስትን አስቀይሟትም ነበር። ሞገስና ሉላ እንደገና በፍርሃት ተውጠዋል። ሰላም ጤና ይስጥልን ውድና የተከበራችሁ የእሸት ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ምድር ጫፍ የከበረ የናፍቆት ሰላምታችን ይድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን አክብሮታዊ ግብዣችን አቀረብን። ቪዲዮንም ላይክ በማድረግ እንድትጀምሩ በትህትና እንጠይቃለን። በዚህ ቪዲዮ የምሳሌ ድራማን ነው ይዘንላችሁ የመጣ ነው። ቪዲዮንም እስከ ማብቂያው እንድታዩት በአክብሮት እየጋበዝኩ በዚህ ክፍል እንደተመለከትነው ብሩክ ለማህሌት ተደርቦ በሚገርም ሁኔታ ቅድስትን እጅግ አስቀይሟትም ነበር። ማህሌት ቅድስትን እየተከታተለች ማብሸቅና እንዲሁም ደግሞ ቅድስት ቤቱን ትታ እንድትሄድ የራሷ ኑሮ ከሌላ ሰው ጋር እንድትመሰርት እየመከረቻትም እንዲሁም ደግሞ እያበሸቀቻትም ጭምር እንዲሁም ደግሞ ከብሩክ ማርገዟንም ጭምር እያበሰረቻት በተለያየ መንገድ ቅድስትን እያበሸቀች እያስቆጣች እያናደደቻት እያለ እንግዲህ ቅድስት ትዕግስቷ ሲያልቅ ስትፈታተናት ማህሌትን ተናንቃት ዘርግታትም ነበር። በዚያኑ ቅስፈት ብሩክ ከውጭ መጥቶ በሳሎን ነበርና ንግግራቸውንም ከቅርብ ርቀት ያደምጥ ነበርና እናም ተያይዘው ቅድስትና ማህሌት በሳሎን ቅድስት ማህሌትን ስትዘረጋት መድብልም ከውስጥ በቤት ውስጥ ነበርና ከብሩክ ጋር ሆነው እንግዲህ በተፈጠረው ነገር እጅግ ተደናግጠውም ነበር። እናም ሆኖም ግን ያው በመረጋጋት ሁኔታ መድብል ቅድስትን ለምን እንደዚህ አደረግሽ ብሎ እየጠየቃትም ነበር። ነገር ግን ብሩክ በኃይለ ቃል እሳት ለብሶ ጎርሶ ቅድስትን ሲቆጣት ሲናገረትም ነበር። በዚህም የተነሳ እንግዲህ መድብል እንዴት እንደዚህ ትላታለህ? ቅድስትን እንዴት እንደዚህ ትናገራታለህ? እያለ እንግዲህ የብሩክን ንግግር በመገረም እየሰማው በጤና ነው ወይ እንዲስ የምትላት ቅድስትን እንዴት እንዲህ ትላታለህ ሲለውም ነበር። ብሩክም አዎ በጤናዬ ነው ብሎ በድፍረትም ሲመልስለት ነበር ለወንድምየው። እንዲሁም ደግሞ ደጋግሞም ቅድስትን በመቆጣት እናም ደግሞ ቢያንስ እንኳን ባትታዘዣት ልታከብሪያት ይገባል፣ የቀድሞ ሚስቴ ናት፣ ቢያንስ አቅፌያት ተኝቼ ነበር፣ ስለሆነም ልታከብሪያት ይገባል፣ እንዴት እንደዚህ ታደርጊያታለሽ? በሚል እንግዲህ በኃይል ተቆጥቷት ነበር። እንግዲህ ብሩክ እዚህ ጋር ትልቅ ስህተት ነው የሰራው። የፈለገ የቀድሞ ሚስቱ ብትሆን የፈለገ አብሯት የተኛ አብሯት ጥሩ መልካም ጊዜያትን ያሳለፈም ቢሆን አሁን ላይ ግን ሚስቱ አይደለችም። አሁን ላይ እሷ ለሱ ጠላቱ ናት። አሁን ላይ ማህሌት ለብሩክ የምትበጀው ሰው አይደለችም። ስለሆነም ከዛም የተነሳ እና ደግሞ ብሩክ ለቅድስት እንግዲህ ቃል ገብቶላታል ሊያገባት እንደሚፈልጋት እንደሚወዳትም የልጁ እናት እንድትሆን ሚስቱ እንድትሆን በዘለቄታ አብረው በትዳር እንደሚኖሩ አብረው ቃል የገባላት ልጅ እንደመሆኗ መጠን እንግዲህ እንዲህ ያለ ንግግር ለሷ በጭራሽ አይገባትም። ያውም ደግሞ ለማህሌት ተደርቦ እንደዚህ መናገር በጭራሽ የለበትም። እንግዲህ ምን አስቦ ነው ብሩክ አንድ ጊዜ ከማህሌት ጋር በመተኛቱ እንደዚህ ሊል አይገባም። የፈለገ አብሯት የተኛ አብሯት ብዙ ጥሩ ነገሮች እንኳን ያሳለፈ ቢሆንም እንኳን እንደዚህ ሊል አይገባም። ቅድስት እንደዚህ በዚህ ልክ ሊያስቀይም አይገባም። እንኳን ማህሌት አብራው መልካም ጊዜ ልታሳልፍ ይቅርና
ከባድ ጊዜ ነው። አብሮ በሚኖር ሰዓት ከባድ ጊዜ ነው ከእሷ ጋር ያሳለፈው ህይወት ይህ ነው የሚባል አይደለም። እንግዲህ በባለፈው ክፍሎች እንደተመለከትነው ማህሌት ለብሩክም ሆነ ለልጁ ለምሳሌ እንኳን የማትራራ ጨካኝ አረመኔ ሴት ናት። ለዚች ሴት ተደርቦ እንግዲህ ቅድስትን አሳዝኗታል፣ አስቆጥቷታል። ከዚህም የተነሳ እንግዲህ ከዚህም ቀደም ያው ቅድስት እሄዳለሁ እንዲህ ከሆነማ እሄዳለሁ ብላም ነበር። ያው ብሩክ ከማህሌት ጋር መተኛቱን ብቻ በማየቷ በአይኗ በብረቱ በማየቷ ከዚህም የተነሳ ተከፍታ እሄዳለሁ ብላ ተነስታም ነበር። ነገር ግን መድብል ያው ተማጽኗት አረጋግቷት በኔ ተይ ብሎ ነው እንግዲህ አረጋግቷት እሱም ብላ እንደገና ተረጋግታ የተቀመጠችው ምሳሌንም ብላም ጭምር። አሁን ላይ ግን እንግዲህ ከብሩክ አንደበት የወጣው ቃል ቅድስት እንድትቀመጥ የሚያደርግ አይደለም። ቅድስትም እንግዲህ አውስ እሺ ብላ ለዚህ ሁሉ ንግግሩ ላስቀየማት ነገር እንግዲህ ምስጋና አቅርባለት ያው ልትሄድ እንደሆነ ነው። በዚህም ጊዜ ማህሌት እጅግ ተደስታም ነበር። ምክንያቱም የምትፈልገው የሁለቱን አለመስማማት እና ጥል መለያየት ከዛ በኋላ ለእሷ ተሳክቶላት እሷ እንደ ቀድሞ አብራ ለመኖር ያንን ስለምታስብ የእነሱ አለመግባባትና ይህ ነገር መፈጠሩ እጅግ አስደስቷትም ነበር። እናም መድብል ቅድስትን እኔ ነኝ የምሸኝሽ እንግዲያውስ አገርሽ ድረስ እኔ አደርስሻለሁ ብሎ ሲላት በጭራሽ አንተ አይደለም እኔ ነኝ የምሸኛት ብላ እንግዲህ ተንገብግባ ቻኩላ ተነስታ ወደ ክፍል ሄዳ ልብሷን አምጥታ ልሰጣት እንደነበር ተመልክተን ነበር። እንግዲህ በዚህ ልክ ማህሌት እንዴት ሊሳካላት ይችላል? ምንስ አድርጋበት ነው በብሩክ ላይ እንደዚህ ተቀይሮ በቅድስት ላይ እንደዚህ መሆኑ እጅግ በጣም የሚያሳዝን ነው። ይህ እንግዲህ ኦዲየንሱን ሁሉ ያስቆጣ ጉዳይ ነው። ያውም ብዙ ኦዲየንስ እንደተመለከትኩት በኮሜንት ላይም ይህን ድራማ ማየት ራሱ እንደሚተው ከዚህም የተነሳ በጣም እንደደበራቸው አይነት ነው። እንዲህ መሆን የለበትም። ምንድን ነው እዚህ ጋር ለኦዲየንሱ ትምህርት የሚሰጠው ምንድን ነው? ምንም ሴንስ የማይሰጥ ፓርት ነው በእውነቱ። በሌላ በኩል የአበበ ደንበሳ ልጅ እንግዲህ አሁንም ያችን ያገታትን ልጅ እጅግ እያስጨነቃት ነው። አሁንም ውሳኔዋን እንግዲህ እንድትለውጥ ከሱ ጋር በትዳር እንድትኖር እወድሃለሁ፣ አፈቅርሃለሁ እያለችው እንድትኖር ይፈልጋል። እሷ ግን እንደሱ ብሎ ከአንተ ጋር መኖር ሞት ነው፣ ሲቀጥል ደግሞ ያዘጋጀህልኝም እጣ ፋንታ ሞት ነው፣ ሁለቱም አንድ ነው ለኔ ብላ እንዲሁም ደግሞ ቃል በቃል እሱ የተወለደበትን ሁኔታ ስትረግም ሁሉ ነበር። በዚህ ልክ እጅግ ጨካኝነቱን እየገለጸች በሚገባው መልኩ ስትነግረው ነበር። እሱ ግን የእሷ ንግግሯ ወኔዋ ሁሉ አስደስቶት የእሷ ኃይለ ቃል ምንም አልመሰለውም። ብቻ ወኔዋ፣ አነጋገሯ፣ ያላት ነገር፣ ጥንካሬዋ፣ በዚህ ልክ መድፈሯ ብቻ በቃ በጣም አስደስቷት ከዚህም የተነሳ እንግዲህ ወዷታል። እሷ ግን እንኳን ልትወደው እንግዲህ ህይወቷን ሁሉ እየተጫወተባት ያለ ሰው ነው። ያላትን ነገር በሙሉ ንብረቷን ከቤተሰቦቿ ሳይቀር ብሎም ደግሞ አሁንም እንግዲህ እሷነቷን አሳልፎ ለመስጠት በብር ያው ቀን እየቆጠሩላት ነው። እናም ከዛም የተነሳ እንዳትጎዳ በሚል እንግዲህ ምግብም እንድትበላ ውሃ እንድትጠጣ ምክንያቱም ብር የምታወጣላቸው ስለሆነች ምንም ነገሯ እንዳይጎዳ እየተንከባከቧት ነው። እሷ ግን አሁን ላይ እጅግ ስለመረራት አልመገብም አልጠጣምም እያለች ነበር። በዚህም ጊዜ እንግዲህ ራሱ እያነሳ ሲያጉርሳት እንድትበላም ሲያስገድዳትም ነበር። የእሷ ስጣ ፈንታ ምን ይሆን? በጣም የሚያሳዝን ፓርት ነው በእውነት። ከዝና ጋር አብሮ የሚሰራው የእሱ እንግዲህ የበላዩ ከዝና ጋር ተደዋውሎ ስለዚች ልጅም ሲያወሩበት ነበር። እንግዲህ ሁሉ ነገር እንዳለቀ፣ ነገር ግን ያው ዶክተሮች የሚመለከታቸው አካላት ትንሽ በቢዚነት ውስጥ ስለተያዙ ነው እንጂ ሁሉ ነገር አልቋል። ያው
ለአሰቡት ዓላማ እንደምትወሰድ አይነት ነገር ሲናገሩም ነበር። በመቀጠልም እንግዲህ ደግሞ ስለነ መድብል ስለነ ብሩክም አንስተው ሲነጋገሩ ነበር። እንግዲህ ሳይቀድሙን እንቅደምም እያሉ ነው። እነ ብሩክም እንግዲህ ትንሽ የዘገዩ ይመስላል። የክሱን ጉዳይ ትንሽ ያዘገዩት ይመስላል። በዚህ መሀል እንግዲህ ዝናና አብሮት የሚሰራው እንቅደማቸው እንጨርሳቸው እያሉ ነው። ከፊት ቀድመው በእነሱ በኩል ያሉ የህግ አካላትን ሁሉ እንግዲህ እናስወግድ የሚል ድምዳሜ ላይ እንደደረሱ ነው። እንዳሰቡት ያሳኩት ይሆን ወይስ እነ ብሩክ ቀድመው እነዚህን ወንጀለኞች ዘብጥያ እንዲወርዱ ያደርጉ ይሆን? ኤፍራታ አዲሱ ፍቅረኛዋን እንግዲህ ደላላውን ጥብ እያደረገችው ነው። የሚያስፈልጋትን በድፍረት እየጠየቀችው፣ እሱም አዲስ ፍቅር ይዞት እንግዲህ የምትፈልገውን ሁሉ እያደረገላት ነው። አብሯት ለመሆን ለመተኛት ይፈልጋል። እሷ ግን በሰበብ አስባብ እያዘገየች ነው። ይበልጥ እንደገናም ጥቅም እየጠየቀችው ነው። እንግዲህ የምትፈልገውን ሁሉ እንደሚሰጣት እሱም እየተናገረ ነው። መጨረሻ አብራው እንደሚፈልገው ትሆንለት ይሆን? ዳጣ የሉላንና የሞገስን ሁኔታ አይታ እጅግም ተናዳ እንግዲህ ጠበቃውን ለማግኘት ለመበቀል አይነት ነገር እየፎከረች ስትወጣ ነበር። ምን አስባ ይሆን? እሷስ ምን ልታደርግ ይሆን? ሉላና ሞገስ እንደገመቱት እንግዲህ ጠበቃውና ዝና ተገናኝተዋል የሚል ድምዳሜ ላይ ነው የደረሱት። ግን እንዴት ሊገናኙ ቻሉ? እንዴት ሊተዋወቁ ቻሉ? እንግዲህ ይህ ከሆነ በጣም ለነሱ አደጋ ነው። ስለዚህ ቀድመው ምን ያደርጉ ይሆን የሚለውን በአጠቃላይ በቀጣይ ክፍል የምንመለከት ነው የሚሆነው። በአጠቃላይ በዛሬ ቪዲዮ ያዘጋጀነው ይህንን ይመስላል። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ከልብ እያመሰገንኩ በዚህ ተሰናበትኩ። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ቸር ቆዩን።